ዛሬ ትተነው የመጣነው ነገር ከመጣንለት አይበልጥም የሚል ርዕስ ይዤ ፊታችሁ ቆሜ ልሞግታችሁ ነው። እንግዲህ እኔም ነፍሴ የተሞገተችበትን አብረን እንሟገታለን። እንግዲህ ትተነው የመጣነው ነገር ከመጣንለት ከዚህ ህይወት ኢየሱስ ከተወለደበት ከዚህ ህይወት እኛ ትተነው የመጣነው የትኛው ነገር የሚበልጥ አይደለም። ስለዚህ ትተነው የመጣነው ትተንለት ለመጣነው ጌታ ለሱ ትተን የመጣነው ምንም አይነት ነገር ቢኖር የመጣነው ትተነው ያለው ነገር እዚህ ከመጣንለት ከሱ አይበልጥ፣ በምንም አይበልጥ። ስለዚህ ዮሐንስ ወንጌል ምዕራፍ 6 ቁጥር 66 ላይ ያለውን ቃል አነብና እናንተስ ልትሄዱ ትወዳላችሁን አላቸው ጌታ። ጌታ ሆይ ሁሉን ትተን ተከተልን፣ ካንተ ወደ ማን እንሄዳለን? አንተ እኮ የህይወት ቃል አለ። ሃሌሉያ። እስኪ እንጸልይ። እግዚአብሔር ነው ተስፋ ያደረኩት፣ ታማኝነቱን አይቼ እጄን ልቤን የሰጠሁት። አላዋቂዎች ልቦና በሰዎች ተስፋ ያደርጋል፣ ግን እግዚአብሔር ብቻ ደህንነትን ያዘጋጃል። እጅግ ተቸግሬ ስማዘን አይተኝ፣ እኔ ካንቺ ጋር ነኝ አትፍሪ ያልከኝ፣ በመጽናናት ሞልተ ደስታ ታስታጥቀኛለህ። የልቤ አምላክ ሆይ የዘላለም እድል ፈንታዬ ነህ። የተማሰው ጉድጓድ አፉን በእኔ ላይ ያልዘጋ፣ ጉልበቴ ባለቀ ጊዜ ለብቻዬን አልተውከኝ። ስለ ትንሿ እምነቴ ከባላጋራ ተሟግተ የድል አምባን አስረገጥከኝ፣ ሩጫዬን ሁሉ ፈጽመ። እግዚአብሔር ነው ተስፋ ያደረኩት፣ ታማኝነቱን አይቼ ልቤን እጄን የሰጠሁት። አላዋቂዎች ልቦና በሰዎች ተስፋ ያደርጋል፣ ግን እግዚአብሔር ብቻ ደህንነትን ያዘጋጃል። ምርኩዛችን ሸንበቆ አይደለህም። ተስፋ ያረግንህ እግዚአብሔር ልጅህን ኢየሱስን የዛሬ 2010 ምናምን ዓመት በፊት በዚህ ቤት በዚህ መልክ በዚህኛው ዓለም እኛ በምንኖርበት ዓለም እንዲወለድ ያደረክ የዘላለም አምላክ እግዚአብሔር፣ መድኃኒትን ለኛ ያዘጋጀህ እግዚአብሔር፣ ደህንነትን በልጅ በኩል ያዘጋጀህልን አባባት እግዚአብሔር እናመሰግናለን። ይሄ እንዲገባን ያስረዳሃን መንፈስ ቅዱስ፣ ይሄ እንዲገባን ያብራራህልን መንፈስ ቅዱስ እግዚአብሔር አምላክ ነው። ለኛም በራልን ተብሎ እንደተጻፈ ይሄ ብርሃን እንዲያገኘን የረዳሃን መንፈስ ቅዱስ እናመሰግናለን። ስለኛ በመወለድ ድካማችንን የምታውቅ በድካማችን የምትራራልን የኛ ሊቀ ካህን ኢየሱስ፣ መድኃኒታችን፣ አዳኛችን፣ ታዳጊያችን ኢየሱስ እናመሰግናለን። ትተነው የመጣነው ነገር ከመጣንለት ካንተ የሚበልጥ አንዳች እንደሌለ እንድታስረዳን እንድታስተምረን፣ እኔንም በዚህ ያሉ ወንዶች ሴቶች ልጆችን እንድታስተምር እግዚአብሔር የዘላለም አምላክ ዛሬ የተከተለንን ጥለን አንተን ለመከተል ጨክነን ቃልህን ይዘን የምንወጣበት መንፈስ እንዲሆን በኢየሱስ ስም ጸለይኩኝ። እናመሰግናለን፣ ወድሃለን። ይህንን ህይወት የሰጠህን የዘላለም ለሆነ ህይወት የጠራህን ጌታ እናመሰግናለን፣ ወድሃለን። ሁሉ ሲሆን በወደድከውና ባከበርከው ልጅህ በጌታችን በኢየሱስ ክርስቶስ ስም ክብር ላንተ ይሁን። ተስፋ ያደረግነው እግዚአብሔር ይሄ ነው።
ልጁን ኢየሱስን ሰው አድርጎ ወደ ምድር የላከ እግዚአብሔር ተስፋ ያረግነው ጌታ ምንም ጥለንለት ብንመጣ ጥለነው የመጣነው የትኛውም ነገር ከመጣንለት ከዛ አይበልጥም። ዮሐንስ 6 እንደምታውቁት ጌታችን ኢየሱስ ክርስቶስ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም የሚል በጣም ከባድ ሌሰን ያስተማረበት ክፍል ነው የዮሐንስ ወንጌል። ጻፊው ወንጌላዊው ዮሐንስ እንደሆነ ወይም ሐዋርያው ዮሐንስ እንደሆነ መጽሐፍ ቅዱስ አስተማሪዎች ይስማማሉ። ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ አብሮ ይኖር የነበረ ደቀ መዝሙር፣ ሕያው የሆነ ምስክር፣ ጌታችን ኢየሱስን በአካል የነካ የዳሰሰ አብሮ የበላ የጠጣ ይልቁንም ደግሞ ወደ ደረቱ ጠጋ ያለ ኢየሱስ ይወደው የነበረ ደቀ መዝሙር እያለ ራሱን ዲስክራይብ የሚያደርግ የዮሐንስ መልእክታትን የጻፈ የዮሐንስ ራእይን የጻፈና ይህንን የዮሐንስ ወንጌል የጻፈ ሐዋርያው ዮሐንስ እንደሆነ እንደሱ ይታመናል። ከ85 እስከ 90 አካባቢ እንደተጻፈ እንደሱ ይነገራል። የተጻፈበት ዋናው ዓላማ የዮሐንስ ወንጌል የተጻፈበት ዋና ዓላማ ምንድነው ብላችሁ ካሰባችሁና ከጠየቃችሁ ሕይወት እንዲሆንላችሁና ይላል የዮሐንስ ወንጌል በግልጽ ምዕራፍ 20 ቁጥር 30 እስከ 31 ላይ ነገር ግን ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። የዮሐንስ ወንጌል የተጻፈው ለዚህ ነው። ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ደግሞ አምናችሁት ሕይወት ይሆንላችሁ ዘንድ ይሄ ወንጌል ለእናንተ ተጽፏል፣ ለኔ ተጽፏል። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ይሄ ጌታ የዮሐንስ ደቀ መዝሙር የጌታ ደቀ መዝሙር የሆነ ዮሐንስ ጌታን የዳሰሰ የነካ ሕያው ምስክር የሆነ ዮሐንስ ይሄንን ወንጌል ሲጽፍና ሲናገር ጌታችን ኢየሱስ ክርስቶስ ምዕራፍ 6 ላይ እንጀራ ስለበሉ ብዙ ሕዝብ ግር ብሎ ተከተለውና ወዴት ትኖራለህ ብለው ወደሱ በመጡ ጊዜ እየፈለግን ነበር ጌታ ሆይ ሲሉት የፈለጋችሁኝ እኔን ሳይሆን የበላችሁትን እንጀራ ነው። አሁን እውነቱን ልንገራችሁ የመጣውበትን ቁርጡን ልንገራችሁ አለ። ከዚህ በኋላ እንጀራ እያበላው 5 እንጀራና 2 ዓሣ ለ5000 እያበላው እያትረፈረፍኩ አላኖርም። ከዚህ በኋላ የምትበሉት እኔን ነው አላቸው ማለት ነው። what the shocking moment ነው አይደል? ከዚህ በኋላ እንጀራ እያበዛው አይደለም የምትበሉት እኔን ነው። እኔን ከበላችሁ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲላቸው ምን አይነት ንግግር ነው? እንዴት ሰው የሰው ስጋ ይበላል? አልገባቸውም ነበር። እሱ መስቀል ላይ ሊሆን ስላለው ነገር ያወራ ነበርና በሞቱ ምክንያት በተቆረሰ ስጋ ምክንያት በፈሰሰ ደም ምክንያት የዘላለም የሆነ እንጀራ ዘላለም የማይጠፋ የሆነ ሕይወት እንደምንካፈል ያወራ ነበርና እነሱ ግን ስለሚበሉት ስለሚጠጡት ነገር ያስቡ ነበርና ይሄ የሚያስጨንቅ ንግግር ነው። ስጋዬን ብሉ ሚል ደግሞ እንዳንተ ሰምተን አናቀም ብለው ገበያ ያህል ግር ብሎ የተከተለው ሕዝብ ግር ብሎ ሄደ ጥሎት ማለት ነው። በጣም ደስ የሚለኝ ነገር ጌታ አልደነገጠም። ይሄ ሁሉ ገበያ የሚያክል ሕዝብ ተከትሎ ጥሎኝ ከሄደ ለማላስተምር ነው ይሄንን ሐሳብ አላለም። የመረጣቸው 12ቱ አጠገቡ ነበሩና በግርግሩ ስላልተደነቀ ሲሄዱ ጥርግ ብለው ሲሄዱ ዞር ሲል አሉ 12ቱ። የተናገረው ንግግር ለነሱም አዲስ ነው፣ አልሰሙም ከዛ በፊት። ስጋዬን ስትበሉ ደሜን ስትጠጡ ነው የዘላለም ሕይወት የምታገኙት ሚል ለሰን አልነገራቸውም። ደንግጠዋል። እነሱ ምን እያለ ነው አልገባቸውም። ገበያው በሙሉ ግን ጥሎት ሲሄድ ዞር ሲል አያቸው አሉ። እናንተስ መሄድ ትፈልጋላችሁ ወይ አላቸው። ከዚህ ንግግር የተነሳ ከዚህ የሚያስጨንቅ ነገር የተነሳ ከኔ ጋር ትቀጥላላችሁ ወይስ ደግሞ እንደ ገበያው ሕዝብ ትሄዳላችሁ? በነገራችን ላይ ጌታ በሚበዛው በሚያጋፋውም ክራውድ አይደነቅም፣ በጥቂቶቹም አይደመምም። ማንም ምንም አያስደምመውም። ሁሉ የተገዛለት የዓለማት ሁሉ ፈጣሪ ስለሆነ ማለት ነው። ጭብጨባውም አያስደስተው፣ ሪጀክት መደረጉም ያ ሁሉ ገበያ ሕዝብ እነሱ ከሚሰናከሉ የሁሉ ገበያ ሕዝብ ጥሎ ከሚሄድ ቆይ ትምህርቱ ላሻሽለው ቆይ ልንገራችሁ አላለም። ዞር ብሎ የተከተሉትንም የመረጣቸውንም እናንተስ መሄድ ትፈልጋላችሁ አላቸው። ጴጥሮስ እግዚአብሔር ይስጠው መቼም ፈጠን እያለ ሰዎቹን መልስ ይመልስላቸዋል። ከጭንቅ እንደገላገላቸው እንደሱ አስባለሁ። እነ ዮሐንስ የነበሩት ደቀ መዛሙርት በሙሉ እነ ጴጥሮስ እዛ የነበሩት ሁሉ እንዴት እንደተጨነቁ በጣም እርግጠኛ ነኝ። ፈጠን ብሎ ጌታ ሆይ አለ፣ ወደ ማን እንሄዳለን? ከዚህ በኋላ ወዴት ነው ምን ሄደው? ሁሉን
ሁሉን ትተን እኮ ነው የተከተልን። ሁሉን ጥለን አንተ ጋር መተናል። ከዚህ በኋላ መሄጃ የለንም። አበላሽተናል። ህዝቡ ገፍቶናል፣ አስወጥተውናል። በምኩራብ እንዳንገባ ተከልክለናል። ከህዝቡ ጋር አጣልተናል። ከሹማምንቶቹ ጋር፣ ከቤተ ክርስቲያን መሪ ካለቆቹ ጋር ሁሉ ተጣልተዋል። በሱ ምክንያት ትተዋል ብዙ ነገር። ወዴት ይሄዳሉ? ምርጫ የላቸውም እሱን ከመከተል ውጪ። ግን አበላሽተህብናልና ያበላሸውን እንድታስተካክል ነው የምንከተላል። አንተ እኮ የዘላለም የህይወት ቃል አለ። ኢየሱስ ለዘላለም ጌታ ነው። እኛ የተከተልህ እንጀራ ስላበላህ አይደለም። አንተ ጋር የዘላለም የሆነ የህይወት ቃል እሱን አይተን ነው የተከተልነው። ስለዚህ ካንተ ወዴትም ልንሄድ አንችልም። ትተን የመጣ ነው እዚህ ካለው ካንተ ስለማይበልጥ አንሄድም። እዚሁ ነን አሉት። እንቀጥላለን ማለት ነው። ኢየሱስ ዛሬስ ትታችሁ የመጣችሁት ነገር ይቆጫችኋል ወይ? ለጌታ ይሄንንና ይሄንን ባልተውለት ኖሮ እንደዚህ ሆን ነበር ትላላችሁ ወይ? ትታችሁት የመጣችሁት ነገር ከመጣችሁለት እዚህ ቤት ካለው ነገር በጭራሽ አይበልጥም። በሴኩላሩ ዓለም ጥግ ደርሳችሁ ተምራችሁ የመጨረሻ ነው የሚባለውን ትምህርት ተምራችሁ ትታችሁት መጣችሁ ቢሆን ትታችሁት የመጣችሁት ያ እዚህ ጋር ከምትማሩት ትምህርት እዚህ ጋር ካለው ከተጻፈው ከዚህ ህይወት ከሚሰጠው ከዚህ ቃል አይበልጥም። ስለዚህ ትተነው የመጣ ነው እሱ ከመጣንለት ስለማይበልጥ የመጣንለትን አጥብቀን እንድንይዝ በጣም 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 ያስፈልጋል። ዋው! በእውነት ዘላለም ለሆነ ህይወት እኮ ነው የጠራን ጌታ። 12ቱ ሲጠሩ ሲመጡ እያንዳንዳቸው የየራሳቸው ስታተስ ነበራቸው አይደል? አንዳንዶቹ አሳ አጥማጆች ነበሩ፣ አንዳንዶቹ እንደነ ሉቃስ አይነቶቹ ሐኪም ነበሩ፣ ሌሎቹ ደግሞ አሳ አጥማጆች ነበሩ፣ ሌሎቹ እንደነ ማቴዎስ አይነቶቹ ደግሞ ቀራጮች፣ የገንዘብ ሚኒስትሮች ነበሩ። ብዙ ትልልቅ የሆነ ስታተስ ነበራቸው። ምናልባት አሳ አጥማጆቹ አሳ አጥማጅ ብቻ ላይሆኑ ይችላሉ። አሳ ኢምፖርትና ኤክስፖርት የሚያረጉ ትልልቅ የሆነ የአሳ ማከፋፈያ ሱፐርማርኬት የነበራቸው ታላላቅ ነጋዴዎች ሊሆኑ ይችላሉ። ያንን ሁሉ ትተው ነው የተከተሉት። ሁሉም ትተው መተዋል። ከዛ ጌታ ዞር ብሎ መሄድ ከፈለጋችሁ መንገዱ ይኸው አለ። እነሱ ግን ሁሉን ትተን መተናል። ትተነው የመጣ ነው እሱ እዛ የቀረብን እሱ ካንተ ስለማይበልጥ አንተ ጋር እንቆያለን አሉት። እነርሱ የተዉት ጥቂት ነው፣ እሱ ግን የጠራቸው ለዘላለም ነው። እነሱ የተዉት አሳ ማጥመድ ነው፣ እሱ ደግሞ ያመጣቸው ሰው አጥማጅ እንዲሆኑ፣ የሰው ህይወት እንዲቀይሩ፣ የሰው ዴስቲኒ እንዲቀይሩ ነው የጠራቸው። አሳ አጥማጆች አረጋችኋለሁ ብሎ በጎች ታሰማራለህ ብሎ ጴጥሮስን ሲሾመው ሰው ህይወት ላይ ነው የሾመው። የዘላለም የሆነ ህይወትን መንገድ እንዲያሳዩ ነው የጠራቸው። ለዘላለም ለሆነ ህይወት ነው የተጠራ። ሁሉን ትተን ተከተልን፣ ትርፋችን ምንድነው ብለውት ያውቃሉ? የእናንተ ትርፍ አላቸው የዘላለም የሆነ የሰማይ መንግስት ሚስጥር ማወቅ ተሰጥቷችኋል አላቸው። ኢየሱስ ለዘላለም ጌታ። ከዚህ የሚበልጥ ምን አለ? ከዚህ የዘላለም ከሆነ ህይወት ይሄንን ህይወት ከማወቅ በላይ ሌላ ዕውቀት ምን አለ? በጣም ትልልቅ የተማሩ የተባሉ ሰዎች በእምነት ረገድ ሲመጡ በጣም ትንንሽ እንደሚሆኑ ታውቃላችሁ አይደል? በጣም ትንሽዬ ልጅ እንኳን አያስበው የምትሉትን ሐሳብ እንደሚያስቡ ታውቃላችሁ? በጣም ፕሮፌሰር ናቸው። በጣም ጥቅ የነካ በሴኩላሩ ዓለም በጣም ትልልቅ ትምህርት የተማሩ ሰዎች መንፈሳዊ ነገር ላይ ሲመጡ እንደ ትንሽዬ ህፃን ልጅ ያለ ሐሳብ ይዘው ፊታችሁ ሊቆሙ ይችላሉ። ምክንያቱም ይሄን ሚስጥር ማወቅ ለተሰጣቸው ስለሆነ የሰማይን ሚስጥር፣ የዘላለምን ሚስጥር፣ የእግዚአብሔር ህይወት የሆነ ይሄ ክርስቶስ ለገለጠላቸው የሚገለጥ ህይወት እንጂ በትምህርት በፕሮፌሰርነት በዶክተርነት የሚታወቅ አይደለም። ያልተማሩ የተባሉ ሰዎች የጻፉት መጽሐፍ ነው፣ ግን ደግሞ እጅግ በጣም የተማሩ ሰዎች የሚመራመሩበት መጽሐፍ። እነ ጴጥሮስ እነዚህ ያልተማሩ አሏቸው ከጌታ ጋር። እነዚህ ያልተማሩ እዚህ አሳ ሲያጠምዱ የነበሩ መንደር ለመንደር ገሊላና እዛ ምናምን ባህር ላይ የነበሩ ሰዎች አይደሉም ወይ? ከየት ነው ይሄንን አይነት ንግግር ያመጡት ብለው የተደነቁባቸው በሴኩላሩ ዓለም በፕሮፌሰርነት ደረጃ የተማሩ ሰዎች አይደሉም። ያልተማሩ ያሏቸው ልክ ነው፣ አልተማሩም። እነሱ በሚሉት መንገድ አላለፉም። ግን የዘላለም የሆነ ጌታ የጠራቸው እሱ ትተውለት የመጡት እሱ ይሄን ህይወት አብርቶላቸው ነበርና ብርሃን ሆኖላቸው አብርሆት ሆኖላቸው ነበርና ይሄ ብርሃን ስለበራላቸው እነ ጴጥሮስ የጻፉትን በጣም ትልልቅ ስኮላሮች፣ በጣም ትልልቅ አዋቂዎች፣ በጣም ጥግ የነካ ትምህርት የተማሩ ሰዎች ቁጭ
ብለው ይሄን ቃል ይመረምሩታል። ጴጥሮስ እዚህ ጋር ይሄንን ያለው ይሄን ለማለት ነበር። ምክንያቱም ደራሲው መንፈስ ቅዱስ ነበርና እነሱን ያዋራ እነሱን ብርሃን ያበራ የገለጠ የነገራቸው በእነሱ ንጽረተ ዓለም በእነሱ ሐሳብ በእነሱ አስተሳሰብ በእነሱ መንገድ እንዲናገሩ መንፈስ ቅዱስ እየረዳቸው ነበርና ሲናገሩት የነበሩት አዋቂዎች እንዲሁ አያውቁትም። መንፈስ ካላበራው በቀር ይሄ ነገር ጨለማ ነው። ላልበራላቸው ለኛ ለምንድን ይሄ በእንጨት ተሰቀለ የሚባለው ጌታ ሕይወት ነው የሚለው ሐዋርያው ለዚህ ነው። አለዛ የፉሊሽ ነገር ነው የሚሆነው። እኔ አንድ የሳይኮሎጂ መምህር ነበርኝና በጣም ምሁር ነው በሳይኮሎጂ በጣም የተማረ ሰው ነው። በጣም የብዙዎች ጭንቅላት ሲመሳቀል ምናምን የሚያስተካክል ምናምን ማይረግ ነው። እሱም ግን ትንሽ የሆነ የተመሳቀለበት ነገር ነው የሚመስለው። እጅግ በጣም ስለሆነ የሚመራመሩት ፈርዘር ስለሆነ እንትሚሉት የሆነ ወጅበር ያለ ነገር ያላቸው ይመስላሉ። እና ብዙ ጊዜ ለሞግተው ሞክር ነበር። መጽሐፍ ቅዱስ እንደዚህ ተብሎ ተጽፏል፣ እግዚአብሔር ነው ሕይወት፣ አንተ ያስከው ይሄ ዕውቀትህ አይደለም ያድን፣ አንቺ ፉሊሽ ነሽ ይለኝ ነበር። እኔ የሆነ ዕውቀት ምናምን ያለሽ ጥሩ ተማሪ ትመስልኝ ነበር። የሆነ የሞኝ የፉሊሽ ነገር ታወሪያለሽ፣ መጽሐፍ ቅዱስ የተሰቀለ ምናምን ይለኛል። ምንድነው ይሄ ኢትስ ፉሊሽ ነገር ነው ይላል። እንደዚህ ፉሊሽ ነሽ እንዴ ይለኛል። ኖ ኖ ኖ ኖ እኔ ፉሊሽ አይደለሁም። አይገባም ነገርየው ብርሃን ካልበራበት በስተቀር መንፈስ ቅዱስ ካላስረዳ በስተቀር ደራሲው ካልነገረህ በስተቀር የእግዚአብሔርን ቃል በሴኩላሩ ዓለም የሰቀለ ተማሪ ሰቃይ ተማሪ ስለነበርክ በጭራሽ አትረዳውም። አንዳንድ ሰዎች አነበዋለሁ ግን አይገባኝም የሚሉት አዎ ልክ ነው፣ አይገባም። ምክንያቱም ደራሲው መንፈስ ቅዱስ ራሱ ካላስረዳ ካላብራራ አይን ካልከፈተ በስተቀር እንዲሁ ዝም ብሎ አይታወቅም። ስለዚህ ሁሉም ተከትለናል። አንተ ጋር የሕይወት ቃል አለ፣ ሕይወት የሚሰጥ ቃል፣ የሚያድን ቃል፣ የሚያጽናና ቃል። በምን ሰርቫይቭ ታረጋላችሁ? ሕይወት ያጎሳቆለውን ሰው፣ በጣም ኑሮ የጎዳውን ሰው፣ እጅግ በጣም ተስፋ የቆረጠን ሰው በምን ታጽናኑታላችሁ? በእግዚአብሔር ቃል ካልሆነ በስተቀር። የእግዚአብሔር ቃል ብቻ እኮ ነው የማጽናናት ሕይወት ያለበት። ለሰው ይሄን ሕይወት ስትነግሩት ለመሞት ራሱን ሱሳይድ ሊያደርግ እንኳን የቀረበ የነበረ ሰው ተጽናንቶ ሲመለሳ ሕይወት አለበት። ይሄ ቃል መጽሐፍ ብቻ አይደለም፣ ወረቀት ብቻ አይደለም፣ ብርሃን አለበት። የእግዚአብሔር ሕይወት አለበት። እግዚአብሔር የዘላለም አምላክ አብ አባት ልጁን ኢየሱስን የገደለበት ትምህርት ስለሆነ ብርሃን ሲበራበት ያወጣል፣ ከጨለማ ከረግረግ ያወጣል። በጣም ነው የሚገርመኝ። እኔ በትክክል የሚለውጥ መጽሐፍ ምንድነው ካላችሁ ይሄ መጽሐፍ ቅዱስ ብቻ ነው። በጣም ይለውጣል የሰው ሕይወት። በፍጹም ይሄ ሰው ይለወጣል እንዴ ብላችሁ የምታስቡትን ሰው እጅግ በጣም ሱስ የጎዳውን ያጎሳቆለውን ሰው በጭራሽ ይሄ ከዚህ በኋላ ሰው አይሆንም ያላችሁትን ሰው ይሄ እውነት ሲነካው ይሄ ብርሃን ሲበራለት በትክክል ተለውጠው ብዙ እግዚአብሔርን ቤት የሚያገለግሉ አገልጋይ የሆኑ ግን ደግሞ ከዚህ በኋላ ይሄ ሰው ይሆናል እንዴ የተባሉ ሰዎች ግን ደግሞ ይሄ መጽሐፍ ሲበራላቸው ሰው ያደረጋቸው ሰዎች አሉ። እኛንም ሰው ያረገን ይሄ ብርሃን ነው። ምንገባ ሰዎች አልነበርንም፣ የሚገባን ሰዎችም አልነበርንም። ለዚህ ነው ኢየሱስ የተወለደው። ሴሌብሬት ማድረግ ካለብን ሴሌብሬት የምናደርገው ይሄ ብርሃን ስለተገለጠልን ይሄ እውነት ስለገባን ነው። እነሱ የተዉት ጥቂት፣ የተቀበሉት ግን የዘላለም ነው። ኢየሱስ ለዘላለም ጌታ ነው። የማይለወጥ ነው የተቀበሉት። መንግስት ነው የተቀበሉት። አካሄድ ነው የቀየሩት። ስርዓት ሲስተም ነው የቀየሩት። ከጨለማ ዓለም ሲስተም ነው የተፈቱት። የሆነ ነገር ትተዋል፣ የሆነ ነገር አቋርጠዋል። ግን አቋርጠው ሲመጡ ተቋርጦ አልቀረም። ይቀጥል ዘላለም ለሆነ ለአጭር አይደለ የዘላለም ለሆነ ሕይወት እንዲያድኑ፣ እንዲመሰክሩ፣ እንዲያስተምሩ፣ እንዲሄዱ እንደሱ አድርጓቸዋል። ወደ ብሉይ ኪዳን መለስ ስንል አብርሃምን ስናስብ፣ ኤልሳን ስናስብ፣ ሙሴን ስናስብ ለጌታ ብለው የተዉት ነገር በጣም ብዙ አለ። ግን ትተው የመጡት ነገር ከመጡለት አልበለጠባቸውም እንደሆነ በሕይወታቸው ታያላችሁ።
አብርሃምን ከሀገር ከዘመዶች የአባትህን ቤት ትተህ ውጣ እኔ ወደ ማሳይ ሂድ ሲለው እግዚአብሔር እንዴት እንዳመነው አንዳንዴ ሳስበው በጣም ይገርመኛል። አብርሃም ከዛ በፊት ሰምቶ አያውቅም። ያህዌ የሚባል አምላክ መኖሩን ተዋውቆ አያውቅም። ለመጀመሪያ ነው የተዋወቀው። ከዘመዶች ከሀገር ከቤተሰብ የአባትህን ቤት ትተህ ውጣ ሲለው እግዚአብሔርን አምኖ ወጣ፣ ትቶ ወጣ ቤተሰቡን። ታዲያ አብርሃም ትቶ ወጥቶ ምን ሆነ? እኔ ወደ ማሳይ ምድር ሂድ ተብሎ አብርሃም ምን ሆነ ካላችሁ የብዙዎች አባት ሆነ። እንደ አሸዋ ተቆጥሮ የማያልቅ እንደ ከዋክብት የማይቆጠር ዘር ሰጠው። አንድ የአባቱን ቤት ትቶ ወጥቶ አእላፋት ጊዜ አእላፋት የሆነ አልፎ ተሻግሮ መጥቶ እኛንም ልጆች የአብርሃም ልጆች እንድንባል የአብርሃም ዘሮቹ ነን ከሚሉት አይሁዳውያን ባሻገር አህዛብ ለተባለ ለእኛ እንኳን አብርሃም አባት እንዲሆን እግዚአብሔር አደረገ። ምንድነው ግን ትቶ የወጣው ስትሉ አገሩን ቤቱንና የአባቱን ቤተሰብ። ማንን ጥሎ ያውቃል እግዚአብሔር? ማንንም የተከተሉትን በትክክል የመጡትን ትተው የመጡትን እሱ ትተውለት የመጡለትን ጌታ እሱን ባከበሩት ልክ ያከበሩትን እግዚአብሔር ያከብራል። ኤልሳዕን ስታዩት በነገስት ላይ ነገስት 19 ላይ አንደኛ ነገስት ላይ ኤልያስ መጎናጸፊያውን ሲጥልበት 12 ጥማድ በሬውን አርዶ ጥሎ ሰባብሮ ቀቅሎ አብልቶ ተከትሎት መጣ ይላል። ተከትሎት መጥቶ ግን ምን አደረገ ካላችሁ ጊያዝ የኤልያስ እግር ስር እየሄደ ኤልያስ በተነጠቀ ጊዜ መጎናጸፊያው እኔ ስነጠቅ ካየ እኔ ላይ የነበረ ክብር እጥፍ ሆኖ አንተ ላይ ይመጣል አለውና እንዳለውም አልቀረም። 12 ጥማድ በሬ ትቶ መጥቶ እጥፍ የሆነ እግዚአብሔር ክብር ወደቀበት። ትቶ የመጡት ነገር ከመጡለት ነገር በጭራሽ አይበልጥም። የተወው 12 ጥማድ በሬ ነው። የተቀበለው ግን ለዘላለም ለሆነ ህይወት መንፈሳዊ አይኑ በርቶ አሻግሮ የሚያይ እና አካብን ከነገስታት ጋር ፊት ለፊት ይጋፈጡ የነበሩ ታላላቅ አባቶቻችን ትተውት የመጡት ብዙ ነገር አላቸው። ግን የተውት ነገር ከመጡለት ነገር አይበልጥም ነበርና በጣም ሰርቫይቭ አድርገው ደስተኞች ሆነው በደስታ አገለገሉት። ኢየሱስ ለዘላለም ጌታ ነው። ሙሴን ስታስቡት እንደዛ ነው። በግብጽ አገር የፈርዖን የልጅ ልጅ እንዳይባል አልጋ ወራሽነትን ተወ ይላል። ለምን? ትኩር ብሎ ብድራቱን ተመልክቶ ነበርና ይሄንን ብተው ዘላለም የሆነ ህይወት መዝገብ ላይ እጻፋለሁ ብሎ አስቦ ትኩር ብሎ አይቶ ከእግዚአብሔር ህዝብ ጋር መከራ መቀበል ይሻለኛል ብሎ የግብጽን በአልጋ ወራሽነት ትቶ መጣ። ስናወራው ነው ቀላል የሚመስለው፣ ለሚወስነው ሰው ግን በጣም ከባድ ነው። መንግስት ሆኖ መተካት እየቻለ በፈርዖን እግር ገብቶ ግብጽን የሚያንቀጠቅጥ ፈላጭ ቆራጥ መንግስት የሚሆንበትን ሲዝን ትቶ በረሃ ለበረሃ 40 ዓመት የእስራኤልን ህዝብ ሲመራ 3 40ዎች በዘመኑ በህይወቱ እንዳለፉ ታውቃላችሁ። ግን ከዛ በኋላ ምን ሆነ ካላችሁ ሙሴ እስራኤልን ህዝብ ከግብጽ ወደ ከነዓን እየመራ ዮርዳኖስ ፊቱ እየተከፈለ ቀይ ባህር ፊቱ እየተከፈለ የግብጽን የፈርዖንን መንግስት እያንቀጠቀጠ ሙሴ ተሻግሮ ሄደ። ጌታችን ኢየሱስ ክርስቶስ ማቴዎስ 17 ላይ ለደቀ መዛሙርቱ በዛ ታቦር ተራራ ላይ ሲገለጥ ሙሴ መጣ ከነቢያቱ፣ ከህግ ደግሞ ሙሴ መጣ ከነቢያቱ ደግሞ ኤልያስ መጣ። ኤልያስና ሙሴ አብረው ቆሙ። ዩሲ ትቶ የመጣው የፈርዖንን መንግስት ነው። ከሰማይ መንግስት ጋር ሰራተኛ ሆኖ ከልዑሉ ጋር ግን ተገለጠ። ኢየሱስ ለዘላለም ጌታ ነው። ትታችሁ የመጣችሁት ነገር ከመጣችሁለት አይበልጥም። ዋው! ውጣ ወደ ተራራ ሲለው ሙሴን በቃ ትሞታለህ፣ አላከበርከኝምና ትሞታለህ፣ በቃ ውጣ ብሎ ተራራ ላይ አስወጥቶ ሙሴ እንዲሞት ሲያረገው እግዚአብሔር ፌር አይደለም የሚያስብል ነገር ይመስል ነበር አይደል? እንዳያገኙት እስራኤላውያን ሙሴን መካከላቸው እግዚአብሔር ገሎት ቢሆን ኖሮ እንደ ጣዖት ሊያመልኩት የሆነ ነገር ሰርተውለት ያስቀምጡት ነበር። እግዚአብሔር ያንን ኢንቴንሽን ስለሚያውቅ ተራራ ላይ ውጣ አለው። እስከዛሬ ድረስ ሙሴን መላእክት ይቅበሩት ማን ይቅበረው የመጽሐፍ ቅዱስ አዋቂዎች ይመረምራሉ። ሙሴ ምን እንደሆነ አይታው። ተራራ ላይ ውጣና ሙት አለው። ሙሴ ሞተ፣ ተለቀሰለት ተባለ እንጂ እንዴት አድርጎ እግዚአብሔር እንደገደለው እንዴት አድርጎ እንደወሰደው መጽሐፍ ቅዱስ ላይ ስላልተጻፈ እንዲህ ነው ማለት አንችልም። ግን ስንት ዘመን አልፎ ጌታ ተወልዶ ያገለገለ እያለ እነሱ መካከል የሚያውቁት ሙሴ ህግ የተሰጣቸው እስራኤላውያንን ከግብጽ ባርነት ሲያወጣ አባቶቻቸው ሁልጊዜ ሲነግሩት የነበረ ሙሴ
ተገልጦ አዩት። እሱ አሜዚንግ ሙሴና ኤልያስ አሉ አለ። ሙሴና ኤልያስ ለሙሴ አንድ ለኤልያስ አንድ ማን ነገረው ማን ገለጠለት ካላችሁ ብርሃን ትቶት የመጣው አሳ አጥማጅነቱ ሳይሆን የበራለት ብርሃን ነው ያንን ያስረዳው። ሙሴን በአካል ጴጥሮስ አያውቀውም ነበር ሙሴ እንደሆነ፣ ግን እግዚአብሔር በመንፈስ አስረድቶት ነበርና ለሙሴ አንድ ለኤልያስ አንድ እንስራ አለ። ሙሴና ኤልያስ ተገለጡ። ሕግና ነቢያትን ይዘው ቆሙ። እዚህ ጌታ መካከል አብረውት መጡ። ሰማይ ተከፈተ። የምወደው ልጄ እሱ ነው እሱን ስሙት ሲል አብ ሲመሰክር ሰሙ። ትተውት የመጡት ነገር ከዚህ በላይ ምን ይበልጥ ነገር ያሳያቸው ነበር? ምናልባት ሀብታም ያደርጋቸዋል። ፎቅ ቤት ላይ ይኖራሉ። በጣም ሌክዠሪስ የሆነ መኪና ይነዳሉ ምናምን አለቀ። ከዚህ ያለፈ ነገር አይኖር። ከመብላት ከመጠጣት ያለፈ ነገር የለም። በወርቅ አንበላም እንጀራ አይደል? የፈለገ ባለ ሀብት ብንሆን የፈለገ ባለ ጸጋ ብንሆን የወርቅ እንጀራ ጋግረን አንበላም። እንጀራ ነው የምንበላው፣ የጤፍ ወይ ቀይ ወይ ጥቁር ወይ ደባልቀን ወይ ምናምን ወይ ጠረጴዛ ሙሉ ወይ አንድ በቃ ምንም ነው። ከዛ የሚበልጥ ያለፈ ግን የዘላለም የሆነ ህይወት ሰጥቷቸው ነበርና ትተን የመጡት ነገር አንድ ቀንም ሳይቆጫቸው ይቆጨኛል እኔ ያንን አሳ አጥማጅነቴን ያን ቀራጭነቴን ያንን የሚያክል ስልጣኔን ትቼ እዚህ ጌታ ጋር መጥቼ ከሰርኩ አላሉም። አንድ ቀን አላሉም። አንገታቸውን ለሰይፍ እስኪሰጡ ድረስ አገለገሉት። ትታችሁት የመጣችሁት የትኛውም ነገር ከመጣችሁለት አይበልጥም። ሩትን ውሰዱ። ኑሃሚንን ተከትላ ስትመጣ ህዝቡን አታቅም። ህዝብሽ ህዝቤ ይሆናል፣ አምላክሽ ደግሞ አምላክ ያህዌ ስለሚባል አምላክ አታቅም። ጣዖት አምላኪ ናት፣ አህዛብ ናት፣ አታቅም ነበር። ሩት ኑሃሚንን ግን ተከትላ መጣችና በቡኤዝ እርሻ እንድትገባ ሆነች። ቡኤዝ ጋር አልቀረችም። የኢየሱስ ክርስቶስ የዘር ሐረግ ግንድ ያለበት እዛ መስመር ውስጥ ገባች። አታቅም ነበር እንዲሆን ምንም አታቅም። ወስና ነው ጨክና ነው ትታ የመጣች። ሂጂ ወደ ሀገርሽ ተመለሽ ስትላት በፍጹም በነፍሴ እምላለሁ አልለይሽም፣ ከዚህ በኋላ ሞት ነው የሚለየኝ ብላ ክችች ብላ ተከትላ መጣች። ትታ የመጣችው ግን ከመጣችለት አይበልጥም ነበርና የበለጠውን አገኘች። በክርስቶስ ኢየሱስ የዘር ሐረግ ግንድ ውስጥ ገባች። ቦዔዝ ኢዮቤድን፣ ኢዮቤድ እሴይ ዳዊት የዘር ሐረግ ግንድ ውስጥ ኢየሱስ የመጣበት ቼን ሰንሰለት ውስጥ መጣች። ምን ትታችሁ መጣችኋል? ዛሬ ስለ ጌታ ምንድነው የጣላችሁት? ምንድነው የተዋችሁለት ነገር? ምንድነው እግዚአብሔርን ለማገልገል ስትወስኑ ጌታ ሲጠራችሁ ምንድነው ያስጣላችሁ ነገር? ምንድነው ትታችሁ የመጣችሁት? እመኑኝ ትታችሁ የመጣችሁት ነገር ከመጣችሁለት በጭራሽ አይበልጥም። የመጣችሁት የዘላለም ህይወት ልትኖሩ፣ ዘላለም የሆነ ህይወት፣ የዘላለም መንግስት የሆነ ብርሃን ሊበራላችሁ ነው የመጣችሁት። ጥላችሁ የመጣችሁት ነገር ከዚህ ጋር ሲነጻጸር ምንም ነው። ምንም እኛ ትተን የመጣነው ህይወት ከተቀበልነው ህይወት ጋር ሲነጻጸር ምንም ነው። በጨለማ የሚኖር የነበረ ህዝብ ብርሃን አየ የተባለን እኛ መንግስት ነው ቀይረን የመጣነው። ዝም ብለን ከዛኛው እምነት ወደዚህኛው እምነት ከአንድ ቦታ ወደ አንድ ቦታ አይደለም የመጣነው። ስብሰባ ህብረት አይደለም የቀየርነው፣ መንግስት ነው የቀየርነው። ጨለማ ይገዛ የነበረው በጨለማው ዓለም ገዢ ለነበረው ለአለቃ መንፈስ ስንገዛ የነበርን ሰዎች ህይወታችን ተቀይሮ ያኛውን ዓለም ትተን ወደዚህኛው ዓለም ሽፍት ስናረግ ዘላለም የሆነ መንግስት፣ የእግዚአብሔር የሆነ መንግስት የተባለ ተመልሶ የሚመጣ መንግስት ጋር እዛ ጋር ነው የተቀላቀል ነው። ምንድነው ትታችሁ የመጣችሁት? ትታችሁ የመጣችሁት ነገር ከመጣችሁለት ከዛ አይበልጥም። ለኔ ሊሆን የሚገባው ራሱን ይካድ ያለው ጌታ ለዚህ ነው። ለኔ ልትሆን ከተገባ መጣል ያለብህ ነገር አለ፣ ትጥላለህ። የሆነ ነገር ትተዋለህ። የጌታ መሆን ካለብህ የምትተወው ነገር አለ። ይተዋል። በቃ ትተህ ነው የምትቀበለው። ካልተውክ በስተቀር አይሆንም። የተሻለ ለማየት ያየኸውን ነገር መልቀቅ አለብህ። ሌላ አለ ብለህ አይንህን መክፈት ያስፈልጋል። ስለዚህ በእውነት ለእርሱ ትተው መተው ተጥለው መጽሐፍ አላነበብን። ይልቁንም አሸነፉ፣ ዓለምን ገለባበጡ። 11 ሆነው ምድሪቱን አገለባበጧት። ጳውሎስ እስኪመጣ ድረስ ምድሪቱን ከደኑ፣ ሸፈኑ። 12 ሆነው ዓለምን ምስቅልቅሏን አወጡ። ነገስታት ፊት ቆሙ፣ ተጋፈጧቸው። ጳውሎስን ህይወት አስቡት። እንዴት አይነት ሰው እንደነበረ አስቡ። ከነካው በኋላ ብርሃን ከነካው ከተገለጠለት በኋላ ምን አይነት ሰው እንደነበረ አስቡት። ነገስታት ፊት ሲቆም በቦልድነስ ይቆማል። እናንተ የሰቀላችሁትን ብለው አፋቸውን ሞልተው ያወራሉ። እነ ጴጥሮስ
እነዛ ሁሉ ገዳዮቻቸው መካከል ቆመው ጀግነው እኛ እኮ ጥለንለት የመጣ ነው ጌታ ይሄን የሰጠ የዘላለም ሕይወት ያለው እሱ የዘላለም አምላክ የሆነ ኢየሱስ ነው። እናንተ ሰቅላችሁ ገደላችሁት፣ እግዚአብሔር ግን የሞት ጣርን አጥፍቶ አስነሳው ብለው እንዲመሰክሩ ኃይል የሰጣቸው እሱ ነበር። ተሻገሩ ይላል። ተሻገሩ፣ ባህር ተሻገሩ፣ ሄዱ፣ አቋረጡ፣ ይሄንን ጌታ መሰከሩ። ሽልማት አለኝ አሉ፣ የድል አክሊል እቀበላለሁ አሉ። at the end of the day መጨረሻ ላይ ጨርሻለሁ ሩጫዬን፣ ይሸልመኛል፣ አደራ የሰጠኝን ጌታ አደራዬን በሚገባ ተወጥቻለሁና ይሄንን አደራ ጨርሼ ሲሄድ የክብር አክሊል ይሰጠኛል አለ። ጥሎ የመጣው ምንድነው ካላችሁ ምናልባት ቢበዛ የሕግ አስተማሪ ነበር የሚሆነው ጳውሎስ በዛው ቢቀጥል። ቤተ መቅደስ ሸንጎ መካከል ፈራጅና ቆራጭ ሆኖ እዛ ቦታ ነበር የሚቀረው። እሱን ግን ጥሎ ጨክኖ ምን እንዳረግ ትወዳለህ ካለ በኋላ እኔ የምወደው እንዲህ ነው ካለው በኋላ ለዛ ኖሮ ለተነገረለት ለዛ ደማስቆ ላይ ለተገናኘው ለዛ ኖሮ አንገቱን ሰጥቶ ለዚህ ጌታ መስዋዕት ሆኖ አለፈ። የድል አክሊል ይሸልመኛል አለ። ጥሎ የመጣው ነገር ከመጣለት ነገር አልበለጠም። ዘላለም የሆነ ሕይወት ታይቶለት ነበርና ትተን የመጣ ነው ከመጣንለት አይበልጥም። ኢየሱስ ለዘላለም ጌታ ነው። እኛ ሁሉን ትተን ተከተልን። በእውነ ያሳዝኑኛል አንዳንዴ ራሴን እነሱ ጫማ ውስጥ ከትቼ ሳስባቸው። እኛ ሁሉን ትተን ተከተልን። ትርፋችን ምንድነው ጌታ ሆይ? የፈሩ ይመስላሉ። ሁሉ ቀን ሄዳለው እያለ ሲነግራቸው የደነገጡ ይመስላሉ። አሳ ማጥመድ ትተን መተናል፣ ይሄን ትተናል፣ ያን ትተናል፣ ከሰው ተፋተናል፣ ተጣል፣ ማህበረሰቡ አያስጠጋንም፣ የሱ ወገን ናቸው ብሎ አሳዶናል፣ ምን ይሻላል እያሉ በጣም ይጨነቁ ነበርና ጌታ ሆይ እኛ ሁሉን ትተን ተከተልን፣ እንኪያስ ምን ትሰጠናለህ አሉት። ጌታም ለእናንተስ የሰማይን መንግስት ሚስጥር ማወቅ ተሰጥቷችኋል አላቸው። ማቴዎስ 13:11 ላይ ሁሉን ትተን ተከተልን። ጌታ ሆይ ምን ትሰጠናለህ? ምን ትሰጠኛለህ ምትል ነፍሳለች እዚህ ቤት። ሁሉን ትቼ ተከተልኩ፣ ይሄን ትቼ ተከተልኩ፣ በአንተ በማትከብርበት መንገድ የመጣ ትዳር ትቼ ተከተልኩ፣ አንተ በማትከብርበት መንገድ የመጣ ቢዝነስ ትቼ ተከተልኩ፣ ትርፌ ምንድነው ጌታ ሆይ ምትል ነፍሳለች። በዚህ ጊዜ ትርፍሽ የሰማይን መንግስት ሚስጥር ማወቅ። በዚህኛው ምድር ደግሞ 100 እጥፍ ማጨድ አለ። እግዚአብሔር ያገለገሉትን ያከበሩትን ስለ ስሙ ክብር ጥለው የመጡትን ሰዎች የሚጥል አምላክ በጭራሽ አይደለም። ማንንም ጥሎ አያውቅም እግዚአብሔር። ማንንም አይጥልም እግዚአብሔር። ኢየሱስ ለዘላለም ጌታ ነው። የታመነ ነው እሱ፣ የታመነ ነው በእውነት። ለስሙ የምታሳዩትን ክብር አስቦ ቆጥሮ ተሳስቦ 1 2 3 ብሎ ይከፍላል እግዚአብሔር። እግዚአብሔር ይክሳል፣ ካሳ አለው። እግዚአብሔር ያከበሩትን ያከብራል። ምንድነው የተዋችሁት? በንጽጽር እንኳን የሚጠጋጋ ነገር አይደለም። እስራኤል የተወውን ብታዩ፣ የእስራኤል ሕዝብ ትቶ የተከተለውን ብታዩ፣ ግብጽን ትቶ ከነዓን ነው የገባው። ማርና ወተት የምታፈልቅ ምድር ነው የገባው። ሐዋርያቱን ብታዩ ትተው የመጡት ሌላ ነው፣ የተቀበሉት ግን የዘላለም የሆነ ሕይወት ነው። ምን ትታችኋል ለዚህ ጌታ? የተሻለውን ትኩር ብላችሁ ተመልከቱ። ጥላችሁ የመጣችሁት ነገር ከመጣችሁለት አይበልጥምና የሚሞግታችሁ ካለ ነፍሳችሁ ስትሞገት የመጣሁለት ጌታ የዘላለም የሆነ ሕይወት ሊሰጠኝ አንተ ጋር የዘላለም የሕይወት ቃል አለ፣ ካንተ ወዴት ሄዳለሁ ብላችሁ ክችች ብላችሁ ሰይጣንን እንድታሳፍሩት ነው። በዚህ ማለዳ ጌታ የተወለደበትን መታሰቢያ ቀን እያከበራችሁ ልሞግታችሁ የቆምኩት ለዚህ ነው። ትታችሁ የመጣችሁት የትኛውም ነገር ከመጣችሁለት አይበልጥምና የመጣችሁለት እሱ ታላቅ ነውና የመጣችሁለትን እሱን አክብራችሁ ያዙ። አማንዬ ቅድም እንዳለው ከግርግር ውጡ፣ ከጫጫታ ውጡ። አሁን ብቻችንን ከእግዚአብሔር ጋር እኛና እግዚአብሔር ፊት ለፊት ብቻችንን የምንገናኝበት፣ ብቻችንን ፌሎሺፕ የምናደርግበት ዘመን ላይ ነው ያለነው። ዓለም ይተራመሳል፣ ዓለም ይንጫጫል፣ ዓለም በዛም በዚህም ግራ ተጋብቶ ምስቅልቅሉ ወጥቷል። እኛ ግን እረፉ እኔም አምላክ እንደሆን እወቁ ያለውን ጌታ እርፍ ብለን ጌታ ጋራ እያመለክነው ሕይወታችንን እየሰጠን ከቃል ያለፈ በሕይወት እየተገለጥን
ተተነው ለመጣንለት ጌታ የመጣንለት ህይወት ይበልጣልና እሱን ያከበርን የምናልፍበት ቀሪ ዘመን እንዲሆን እንደሱ መከራለሁ። እናንተ ወጣቶች እናንተ እድል ያላችሁ እናንተ ረጅም ዘመን እግዚአብሔርን እንድታገለግሉ እግዚአብሔር እድል የሰጣችሁ በቤቱ ቅኔ እንድትቀኙ በገና እንድትደረድሩ እንድትዘምሩ እንድታገለግሉ እግዚአብሔር እድል የሰጣችሁ ታማኝ አድርጎ ቆጥሮ ለአገልግሎቱ የሾማችሁ እናንተ ለታችሁ የመጣችሁት ነገር ቢኖር እመኑ ለሌሎች ደግሞ የምታስተዋውቁበት ሲዝን እንዲሆንላችሁ ከሚሰጣችሁ የዘላለም ከሆነ ህይወት አይበልጥም ደግሞ ከዚህኛው አትጎሉላችሁ። እናንተ በታማኝነት እግዚአብሔር የሰጣችሁን ኃላፊነት ተወጡ እንጂ እንኳንኛ ሌሎች እንኳን ሰርተው ይበለጽጋሉ። እንኳንኛ ሌሎች እንኳን ሰርተው የተሻለ ህይወት ይኖራሉ። ወንጌል ግን ስለተሻለ ህይወት ስለመኖር በዚህ ምድር ላይ በልጽጎ ስለመኖር እንዲና ያንን ስለማግኘት ሳይሆን የእግዚአብሔርን ፈቃድ በተሰጠን ሲዝን እግዚአብሔር የሰጠንን አደራ በታማኝነት ከመወጣት አንፃር ተመልከቱና ስኬትን ታችሁ የመጣችሁት ነገር ሳይቆጫችሁ የመጣሁለት እሱ ይበልጣል በሉና ለበለጠው ለዚህ የበለጠ ስሩና የበለጠ ለመሸለም አደራችሁን ለመወጣት በእግዚአብሔር ሐሳብ በእግዚአብሔር ቃል በእግዚአብሔር እውነት እንድትተጉ እንደ እግዚአብሔር ባሪያ እንደ እግዚአብሔር አገልጋይ ይሄንን እመክራለሁ። እግዚአብሔር መልካም አምላክ ነው።